ሊላሂ ወኢና ሊላሂ ራጂዑን። ዛሬ በጣም ከፍቶኛል። ለመናገር አንዳንዴ የማታውቁት ሰው አለ አይደለ? የሆነ ጊዜ ደግሞ የሆነ ነገር ሲደርስበት በስራው የምታስታውሱት የእውነት በጣም ከባድ ነው። የማይታወቅ ሰው በብዛት በስራው ታስታውሱታለች። እሱ ቢሞትም ስራው አይሞትም። ይኑር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ። እይታ ነስቶ ጨልሞ ዓለምን ባታይ ፈጽሞ እንዳሳነሰ ቁጥረህ ጸጋውን እንዳትክድ ከስረህ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኢትዮጵያ ልጆች እንዴት ናችሁ? ደህና ናችሁ? እኔ ሰላም ነኝ አለሁኝ አልሐምዱሊላህ። ሰላም ጤና ይስጥልኝ። እንደውም ክርስቲያኖች ሰላም ብያለሁኝ። ዛሬ በጥሩ ነገር ወይንም በፈገግታ ወይንም በምን አልመጣሁም። ሪሱን እንዳያችሁት ነው። በጣም ከፍቶኝ ነው የመጣሁት። ያው ለሰው ልጅ ሞት አይቀርምና ያ ሁሉም ይሞታል። ሁላችንም እንሞታለን። እና ብቻ እንጃ ምን እንደምላችሁ አላውቅም። አላህ ጀነተል ፊርደውስ ይወፍቀው፣ ለቤተሰቦችም ሰብር ይስጣቸው። የእውነት በጣም አዝኛለሁ። ብቻ ምን እንደምላችሁ አላውቅም። አንዳንዴ ውስጣችሁ ከፍቷችሁ አዝናችሁ የማትጠብቁት ወይንም ደግሞ የማታስቡት በቤተሰብም ብቻ ሳይሆን ስለ ቤተሰብነቱ ሳይሆን በስራው የምታውቁት ሰውን ስታጡ በጣም ከባድ ነው። እውነቴን ነው የምላችሁ። እንደውም በቃ ምን እንደምላችሁ አላውቅም። አላህ ሰብር ይስጣን። አላህ ሰብር ይስጣቸው ለቤተሰቦቹ እና ለሱም አላህ ጀነተል ፊርደውስ ሲወፍቀው፣ ለቤተሰቦቹ ለልጆቹ እናምላችሁ። አልከዲርን የማያውቀው ሰው ያለ አይመስለኝም። በተለይ ከስልጤ ውስጥ በስልጤ ውስጥ የማታውቁት አላችሁ ብዬ አላስብም። ሁላችሁም ታውቁታላችሁ። ስልጤ ውስጥ አልከዲር በፖለቲካ በምን በልማት በምን የሚታወቅ ነው። ስለ ስራ በቃ ስለ ሁሉም ነገር የሚሰራ ሰው ነው ማለት ነው። ስልጤን አቋቁሞ የሚይዛት አንድ ልጇን ስታጣ በጣም ያሳዝናል። የሱ ቀላል ነው፣ ግን የአንድ ሰው ስራው እንደተያዘም ይቀጥላል። ዋናው ግን እሱም በአጭር ሲቋረጥና ሀዘሉ ቶሎ ደርሳለች። ምንም ማድረግ አይቻልም። ያው የሁላችንም ሀዘን መቼ እንደሆነ ስለማናቅም ለልጆቹም ለቤተሰቦቹም አላህ ሰብር ይስጣቸው። አንድን ሰው የሆነ ነገር ሆነዋል ብሎ ከማትጠብቁት በድንገት ስታጡት በጣም ያሳዝናል። ሌላው ደግሞ እና ብዙን ሰዓት ድረሱለት ሳይባል ሞተ ሲባል ነው የሚሰሙት ማለት ነው። ባላችሁ ጊዜ በሆናችሁ ጊዜ እንዲደርሱለት ጥሪ አይደረግላችሁም። ምክንያቱም የምትጠሩትም ከሆነ በኋላ ነው፣ ወይ ከሞተ በኋላ ለቲሞቹ ድረሱ፣ ወይ የሆነ ነገር ከሆነ እንደዛ ነው የሚደረሰው ማለት ነው። በብዛት ብዙን ሰዓት ውጭ ወጥቶ የማይታዩ ሰዎች ብዙ ውስጣቸው ላይ ብዙ ሀዘን ብዙ ችግር የተፈራረቀባቸው ውጭ ማውጣት የማይፈልጉም ሰዎች አሉ። በዚሁ አጋጣሚ ያው ለመላው ኢትዮጵያ ለመላው ለስልጤ ተወላጆች አላህ ሰብሩንና መጽናናቱን ይስጣችሁ። ለሱም ደግሞ አላህ ሰብሩን ይስጠው፣ ጀነተል ፊርደውስ ሲወፍቀው። ለቤተሰቦቹም አላህ ሰብሩን ይስጣቸው። ለመላው የስልጤ ተወላጆች አላህ ሰብሩን ይስጣችሁ። እውነት ልባችሁ እንደተሰበረ እርግጠኛ ነኝ። ምንም ቢሆን የእሱ ስራ መቼም ቢሆን አይሞትም። እሱ ቢሞትም ስራው አሁንም ይቀጥላል ማለት ነው። ባሉ ተወላጆች ሊቀጥል ይችላል ማለት ነው። ዋናው አላህ ለሱ ጀነተል ፊርደውስ ሲወፍቀው ማለት ነው። ይኑር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ። እይታ ነስቶ
ጨልሞ ዓለምን ባታይ ፈጽሞ እንዳሳነሰ ቁጥርህ ጸጋው እንዳትክድ ከስረህ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ለመላው ኢትዮጵያውያን፣ ለመላው ለስልጤ ተወላጆች መጽናናቱን በድጋሚ አላህ ይስጣችሁ፣ ሰብሩን የሚስጣችሁ። ለሱም ደግሞ አላህ ጀነቱል ፊርደውስ ይወፍቀው። ለቤተሰቦችም አላህ ሰብሩን ይስጣቸው ማለት ነው። ያው አሊ ከድር ማንም የማያውቀው ሰው አለ ብዬ አላውቅም። ብዙ ሰዎች ልባቸው ተሰብሯል፣ ልባቸው ተደምድሟል። ያው በተለይ የስልጤ ልጆች ውስጣችሁ ያው ለሱ ያላችሁ ክብር በቃ ስራውን እያሰባችሁ ያደረገውን እያያችሁ ውስጣችሁ ተሰብሯል። በቃ ለሁላችሁም አላህ ሰብር ይስጣችሁ። የእሱን መተኪያ አሉና አሁንም ቢሆን መተኪያ አይጠፋም፣ እሱ ይጠፋል እንጂ ማለት ነው። ስራው ደግሞ መቼም ቢሆን አያቆምም። አሁንም ጠንክራችሁ ስራው ባለበት እንዲቀጥል መጽናናቱንም እንዲሰጣችሁ ለቤተሰቦችም ሰብሩን እንዲሰጣቸው ጸሎቴ ነው ማለት ነው። ብቻ ምን እንደሚላቅችሁ አላውቅም። የእውነት አንዳንዴ ሳታስቡት ሆነ ነገር ሲሰሙ በጣም ይከብዳል። ትዝ ባላችሁ ሰዓት እንደዚህ አይነት ነገር ሰምታችሁ በድንገት ውስጣችሁ እንደሚሰበር አላውቅም። እኔ እንጃ ብቻ በጣም ነው ልቤ የተሰበረው። ዝምድናው ሳይሆን በቃ ይሆናላ አንድን ሰው በምታውቁት ነገር ሳታገኙት ሲጠሩ በጣም ነው የሚከፋችሁ። ታውቃላችሁ፣ በማትጠብቁት ሰዓት በማይሆን እንትን በሚል ሰዓት ሳይሆን ልባችሁ ይሰበራል። ሰው በመሆኑ በቃ እንጃ ምን እንደምላችሁ አላውቅም። እና እንደዛ ነው የሚላችሁ። ሁላችሁም ባላችሁ